ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው ትምህርታችን ግሶችን ነው የምንመለከተው። ግሶችን በተመለከተ የተወሰኑ ቁም ነገሮችን እንነጋገራለን። በአፋን ኦሮሞ ግሶች እንዴት እንደሚመሰረቱ እናያለን። ሌሎችም ከግሶች ጋር የተያያዙ ቁም ነገሮችን እናያለን። በዛሬው ትምህርታችን የምናየው verb formation in አፋን ኦሮሞ verbs from nouns and compound verbs እንዴት እንደሚመሰረቱ እናያለን። verbs from nouns እንዴት ይመሰረታሉ የተወሰኑ ምሳሌዎች እናያለን። እንግዲህ by suffixing ኦምሱ የሚለውን suffix ኦምሱ to a noun ስም ይኖረናል። ስሙ ላይ ኦምሱ የሚለውን suffix ስንቀጥል ወይም ቅጥያ ማለትም ስንቀጥል ግስ እናገኛለን ማለት ነው። እንግዲህ በእንግሊዝኛ eyes ወይ ፋይ compound verbs ከአንድ ግስና ከሌላ ተጨማሪ ስም ጋር ወይ ስም ሊሆን ይችላል ወይ preposition ወይ conjunction ሊሆን ይችላል። ሁለት ቃላት ተጣምረው የሚፈጥሯቸው ግሶች ናቸው እነዚህ። ሃርከ ኬኑ ለምሳሌ ሃርከና ኬኑ ካንድ ላይ ሃርከ እጅ ነው፣ ኬኑ መስጠት ነው፣ እጅ መስጠት ሰሬንደር ማለት ነው። ሃርከ ካሱ እጅ ማንሳት፣ ሃርከ እጅ ነው፣ ካሱ ማንሳት ነው። ሃርከ ባሱ እጅ ማውጣት፣ ሃርከ እጅ ነው፣ ባሱ ማውጣት ነው። ኦል ካሱ ማንሳት ነው፣ ኦል ወደ ላይ ነው፣ ካሱ ማንሳት ነው። ኦል ፉዱ ይሄም እንደዚሁ ማንሳት ነው። ኦል በኡ ወደ ላይ መውጣት ነው። እንግዲህ ኦል ወደ ላይ ነው፣ በኡ መውጣት ነው። ገዲ ዲሱ መልቀቅ ነው። እንግዲህ ገዲ ወደ ታች ነው፣ ዲሱ መልቀቅ ነው፣ ወደ ታች መልቀቅ። ገድ ዲሱም ይሆናል ከአንድ ላይ ሲቀላቀል። ገዲ ቡኡ መውረድ፣ ወደ ታች መውረድ፣ መውደቅም ይሆናል። ገዲ ቡኡ። ገዲ ዲቱ ገድ ዲቱም ይሆናል፣ መርገጥ ነው። ይሄ አዳም ባሱ፣ አዳም ባሱ መለየት ነው። ባሱ ማውጣት ነው። አዳን ያው መለየት ነው የሚሆነው። አዳም ባሱ መለየት። አዳን ኩቱ ማቋረጥ፣ መቁረጥ። አዳን ሂሩ መክፈል